ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እስኪ ዛሬ ስለ አሜሪካ ብሔራዊ ጀግና እና የቀድሞው የአሜሪካ የአየር ኃይል አብራሪ ስለ ካፒቴን ሱሊ ትንሽ ልንገራችሁ። ካፒቴን ሱሊ የአሜሪካ አየር መንገድ የኮሜርሻል አውሮፕላን አብራሪ ነው። ካፒቴን ሱሊ የአሜሪካ ብሔራዊ ጀግና የተባለበትን ምክንያት ደግሞ ልንገራችሁ። በጁላይ 15 2009 ዓመተ ምህረት በአውሮፓ የአሜሪካ አየር መንገድ ንብረት የሆነው ኤርባስ ኤ320 የበረራ ቁጥር 1549 በዋና አብራሪው በካፒቴን ሱሊ እየተመራ ከኒውዮርክ ወደ ሻርሎት ወደምትባል ከተማ 155 ሰዎችን አሳፍሮ በረራ ይጀምራል። ቴክኦፍ አድርጎ አውሮፕላኑ በተነሳ በ3 ደቂቃ ውስጥ 3000 ጫማ ላይ በሚደርስበት ጊዜ የወፎች መንጋ በአውሮፕላኑ በሁለቱም ኢንጂኖች ውስጥ የወፎች መንጋ ይገባሉ እና ሁለቱም ኢንጂኖች ትረስት ማድረግ ወይም ደግሞ ዜሮ ይሆናሉ። ምንም አይነት ኃይል ማመንጨት ያቆማሉ ማለት ነው። በዚህን ጊዜ ካፒቴን ሱሊ አንድ ውሳኔ ይወስናል። ኢንጂኖቹ ምንም አይነት ኃይል እያመነጩ ስላልሆነ ወደ ኤርፖርትን መመለስ ስለማይችሉ ካፒቴኑ ውሃ ላይ ማሳረፍ እንዳለባቸው ያስባል። እንግዲህ በአቅራቢያቸው ወደሚገኘው የሁድሰን ወንዝ ላይ አውሮፕላኑን በማሳረፍ የ155 ሰዎችን ህይወት ማዳን ችሏል። እንግዲህ ይሄ ካፒቴን አሁንም ድረስ ይህን ታሪክና አጋጣሚ ብዙ አየር መንገዶች ፓይለቶችን ለማስተማር እንግዲህ ይጠቀሙታል። እንግዲህ ለዚህ ብሔራዊ ጀግና ካፒቴን ሱሊ የሚል ፊልምም ተሰርቶለታል ማለት ነው። በቀጣይ ደግሞ ስለ ኢትዮጵያ አየር መንገድ ስለ ካፒቴን ሉል አባተ በቀጣይ ቪዲዮ እሰራላችኋለሁ። ፊውቸር አቪዬተሮች እና አቪዬሽን የምትወዱ ሰዎች ፎሎ አድርጉኝ። አመሰግናለሁ።